መንጃ ፈቃድ ይዛል? አልያዝኩም አለቀ። እኔም አልያዝኩም። ወርውረው ፈንጂውን አለባቸው። ኧረ ወደኛ ነው ወረወሩ። ችግር የለም እኔ ወታደር ነኝ፣ ሞት ያልፈራው ላግኛቸው ብቻ አለቃ። ወይኔ ሻማርዬ በእናትሽ ይበለኝና ፓንት ልግዛለሁ። ይኸውልሽ ዛሬ ስለሱ ላወራሽ አይደለም የመጣው። አንድ ሚሊዮን ገባ። አላሁ አክበር። ምን ጀመረ እንዴ? ጀምሯል። ጽጌ ምንድነው የምትይው? በዚህ ሰዓት በተሰማ መረጃም ተጋበይ ጓደ ሃሪ ሜላት ሃሪ አንፈን ታንክ። እሺ ፓቶል ቀረጥሽ ወይስ ቢዶ? እሺ ከ10 ከስንት ነው? 10። እሺ ፋሚሊ እንግዲህ ከ10 ለ5 ብላለች። እናንተ የቪዲዮ ሬት አድርጎ ለስ ወደ ቪዲዮ እስቲ ተቃጠል የምትሉ ከታች ጻፍ። አሁን በሰማነው መረጃ እንግዲህ ያው የኢራኗ የጦር ጄቷ ማለት ነው ኤንዋይኤስ ፋስት ኦስት ማስችስ የተባለችው ጄት እንግዲህ ከካምፕስ ተወጣ የነበረው የክንፍ አወጣጧ እንግዲህ ሁሉችን እንዳስገርም ይገኛል። ስቶርድም ተደግመዋለች የሚለውን ነገር ለማየት እንትን እያለን ግን አተቆርቆ እንዳን እንደበናትን በዚህ ሰዓት በተሰማ መረጃም ኢራን ላይ ስትበር የነበረችው አውሮፕላንም መከስከሷም መሰማቱም እንደተነበረው ነገርም ጋንሻት ተጋበይ ጓደኞቼንም ሃይ በይ። አይታፈስ መላ ከመሬት ላይ እንዴ ኢትዮጲስ ጀምሮ ነው እንዴ? ቀዩ ሁሌ መሸናዋል ያው ቢጫ ነውና ወደ ቀይ ለመቀየር በነጥብ ቤት ተጠይቄ ነውና ላይክ አድርጉ። ይሄን ቻሌንጅ ያው ማሸነፍ ከሆነ በስሙ ማለት ነው 19 ቤተክርስቲያን ገነባለሁ እና የአስራት በኩራት ቤተሰቦች በደንብ የቪዲዮ ላይክ ሼር ኮፒ ሊንክ ምናምን እንትን በላ። ያው ይሄን ቻሌንጅ ካሸነፍኩኝ ከዮናስ ሞባይል ጽድት ያለ 17 ፕሮ ማክስ ገዛበታለሁ ማለት ነው። እንዲሁም ደግሞ በየወሩ ቻርጀር መግዛት ስላሰለቸኝ ለላይፍ ታይም አመት ዋስትና ያለውን ቻርጀር እንዲሁም ተበላሽቶ የማያውቀውን ቻርጀር ከዮናስ ሞባይል እገዛበታለሁ ማለት ነው። ሰላሙ አለይኩም። ያው ይሄን ቻሌንጅ ማሸነፍ ከሆነ ድፍን ኢትዮጵያዊ የሚጾመውን ጾም እኔ እጾምለታለሁ ማለት ነው። ካሜራ ምናምን ሬዲ ነው ይጀመር። በቃ ጭቅጭቅ ነው የምንፈጥረው። አሪፍ አድርገህ ቀረጽ። ወደ አንተ አናይምኛ ተወኝ በእናትህ ተወኝ። በቃ እኮ ለምንድን ነው? እሺ ጥፋቴ ምንድን ነው? ተወኝ በእናትህ በቃ አትጨቅጭቅኝ። በቃ እኔ አልፈልግም። በቃ ጥፋቴ ምንድን ነው? ስደውልልህ ለምንድን ነው የማታነሳው? አላየሁትም። ስደውልልኝ እኔ አሬን እያወራሁ ነበር። አንተ አትጩባት በእናትህ ዝም ብለህ አንተ አትጩባት። ካሜራማን ይሄን በደንብ አስገቢውሽ። አንተ ነህ ሲጀመር አንተ ንቃተ ህሊና ነገ ዛሬ ሳትል ቤተሰቦችን ተሰናብተህ ነው። በራስ መተማመን ዝም ብሎ የመጣ እንዳይመስለው። አይቷችሁ አለሽ አታ እንቁራሪቷም ትጮኻለች። እኔ ለኛ ነኝ። አሁን ሄሊኮፕተር እገዛለሁ እልሃለሁ አይደለም? አትገዛም ትለኛለህ። እኔ ግን ገዝቼ አሳያለሁ እንዳትጠራጠር። ባልገዛም ግን ያለ መጨረሻ አይደለም። ምንም ባለመግዛቴ ኮርነር ልታረጋኝ አይገባም። ሰላም አለይኩም። ጀለቢያ አገዛም አልገዛም። ዘርበል ምርጥ ጀለቢያ ያለው አገዛም። አረ ዘርበል ጽድት ያለ ጀለቢያ አለ። ምርጥ ጀለቢያ። ህይወት ላንተ ምን አስተማረች? የፈለገ በረበ አያ ይጀምር ህይወትና ተስፋ ምኞት አችሎም እንደ አንተ እችላለሁ ይላል እንዴ? ላሳየት ነው። አረ አይችሉም እባክህ። እናቴ ደግሞ ትችላለህ። ላሳየት እናቴ ምን ትችላለህ? ላሳየት አሰብ በሰላም ካልተመለሰ የአድዋ ልጆችንን እናሳያቸዋለን፣ ወጣቱ ይዘጋጅ ሲሉ ከንቲባ ወይዘሮ አዳነች አቤቤ ተናገሩ። ችግር የለም እኔ ወታደር ነኝ፣ ሞት ያልፈራው ላግኛቸው ብቻ አለቃ።
ምድረ ፎቃቃ ጣሊያን የት አለሽ? አዎ በዚህ በኩል እንትን በለው። እናቴ ትሙት አልደበረኝም። ወርውረው ፈንጂውን ጣልባቸው። ኧረ ወደኛ ነው ወረወረ። አባሻ ያሰማል። ቶፓስ ከነበላ ዳንሰኛ አለ። ምን ታመጣለህ? ሸገሬን ወታደር ነኝ ሞት ያልበር እንደ ቲክቶከር አታገኝም እንዴ? ቤንጂን እንጂ እኮ ድራማ ሰራ ነበር። አላወጣ ብሎኝ ነው። ጥያቄ ገብቼ ነው። ጥያቄ ልጠይቅ ነው። አንዴ 10 ጥያቄ አየር ላይ ጠይቁት። ኧረ በእናትህ እጋብዝሃለሁ። እናቴ ትምህርት እጋብዝሃለሁ። አንዴ የወገብ ቁጥር ስንት ነው ይላል። አንዴ መልስለት። አንዴ ኮንተንት አጥቼ ነው። አንዴ አንተ ተባበረኝ በእናትህ። እጋብዝሃለሁ። ቆቀር በሻይ እጋብዝሃለሁ። መጣ ደግሞ የትራፊክ ሰላም ነው አለሽ? ሰላም ነው። እንግዲህ ፓስተር መንጃ ፈቃድ ይዛል? አልያዝኩም አለቀ። እኔም አልያዝኩም። ተቀጣለሁ ብራዘር። ይኸውልህ ሙሉ ሳምንት የምትበላው ምግብ እኔ ነኝ ማዘል። ይመቻል? አዎ ይመችኝ። ይኸውልህ ቤቴን ራሱ አዝዤላት ማለት ነው። ግራ ቂጧን ውፍረት መቀነስ ትችላለች። እና አንተም ሳይ ሁለቱም ቂጥ ደግሞ ባላንስ አይደለም። ባላንስ አደርግልሃለሁ። ይመቻላ? ይሁንሽ። በቃ እንደዛ እናደርገዋለን። ሙሉ ሳምንት የምትበላው ምግብ እኔ ነኝ ማዘል። ሼር አድርጉለት እንዳይዘናጋ። አንፍልዩ እንደማንኛውም ቲክቶከር ቀልድ አይደለም የሚያስነው ማይ ብራዘር። አቤት አንተ ነህ እዚህ መብራት ሳታጠፍቶ እናቴ ትምን ያለው አንተ ነህ። እናቴ ትምን አይደለም እናቶች አለው መብራት ራሱ ይበራል ከጠፋ በኋላ። ይሄን ይገዛው ከወኬር ላይት ነው የገዛሁት እኔ። ጠፍቶ ማይጠፋ መብራት የምትፈልጉ ከሆነ ወደ ወኬር ላይት ጎራ ይበል። ለቤትና ለቢሮ ማሳመሪያ ጥድት ያሉ ላይቶችን እኛ ጋር ያገኛሉ። በጣም ዘመናዊና ደረጃቸውን የጠበቁ ላይቶች ናቸው። ሂድን በማስመልከት ትልቅ ዲስካውንት ስላደረግን ሁላችሁም ሳልገባችሁ መጣችሁ። ድረሻ ካሳንቺስ በካሳስ አዲስ ቢልዲንግ ግራውንድ ፍሎር ላይ ያገኙናል። በተጨማሪም ቦሌ ኡራኤል ቤተክርስቲያን ፊት ለፊት ያለው ህንጻ አንደኛ ፎቅ ላይ ያገኙናል። ሼር አድርጉለት። ጀለስን ወጋግቼ ማለት ነው ወንፊት አረግ የጠይላለሁ። እሺ ሄዳ አሳከመው። እሺ ጀለስ ምንድነው? ተረጋጋ። ጎማ ነው ብራዘር። ስማ ጎማ እኮ ነው እንዴ! የት ሄደ? ጎማ እኮ ነው። ምን ሆነ ነው? ጎማ እኮ ነው። ጎማ ነው እንዴ? ሂድና አሳከመው። እሺ ጀለስን ወይኔ ሻማርዬ በእናትሽ በለኝና ፓንት ልግዛልህ። ይኸውልሽ ዛሬ ስለሱ ላወራሽ አይደለም የመጣው። እሺ ከማንጎ ቆንጆ ሸሚዝ ልግዛልህ? እኔ አልፈልግም። ግን ምን አይነት ሸሚዝ ነው? ማንጎ የሚገራርሙ ሸሚዞችን በሚገራርሙ ከለርና አማራጭ ይዞላችሁ መጥቷል። ከ30 በላይ ከለር አለን። በጣም ብዛት ስለሆነ ያስገባ ነው። ብዛት ለምትወስዱ ነጋዴዎች ትልቅ ዲስካውንት አለው። ድራሻ ስቴዲየም የሃ ሲቲ አንደኛ ፎቅ B19 ላይ ያገኙናል። ቁጥር 2 ደግሞ ሳሪ አበባ ያገኙናል። እኔ ሸሚዝ አልፈልግም። ስለሌላ ጉዳይ ላወራሽ ነው የመጣሁት። እሺ ከዳዲ ተቀብዬ ቆቀር በሻይ ልጋብዝህ? ርቦሃል? አንድ ሚሊዮን ገባ። አላሁ አክበር። ምን ጀመረ? ጀምሯል። አንድ የቪዲዮ አይተን እንምጣ። ምንድነው ልጅ ደግሞ የሰራውን ቪዲዮ በ24 ሰዓት ውስጥ አውርደ የይቅርታ ቪዲዮ ሰርተ የማትፖስት ከሆነ ማለት ነው እመነኝ ልጅ ደው በቃ ቲክቶክ ላይ ድጋሚ አንተን አናየህ። ህግጋ ምናምን ከማለት በፊት ማለት ነው መላጣ አንጸባርቆባቸው አይናቸውን ያጡ ብዙ ንጹሃን ዜጎች እንዳሉ አስታውስ። እኔም አንተን ይቅርታ የምጠይቅ በአካል መጥቼ ስለሆነ መላጣ አንጸባርቆባቸው አይናቸውን ካጡ ዜጎች እንዳሉን መላጣን በእናት ሮያል ሮዝሜሪ ተጠቅመህ ለመላጣን አሳድግ። ብዙዎች ይህን ተጠቅመው ከዚህ ወደዚህ ተቀይረዋል። አንተም መቀየር አይከብድም ብዬ አስባለሁ። የት ላገኘው የምትለኝ ከሆነ ደግሞ የቲክቶክ አካውንታቸውና ስልክ ቁጥራቸውን ኮመንት ላይ አስቀምጬላለሁ። ተጠቀምና ያኔ እናወራለን። 1 ሚሊዮን ታብታብ ነው። ምን ሆነ ነው? አሉላ ሰደበኝ። አሉላ ይላል እንዴ? ወይ ለራስ ያለው ወይ ለቤተሰብ ያለው ምን ብሎ እንደተናገረኝ እኮ ስላልሰማህ ነው አንተ። ሱቅ ለመክፈት አስቤ ራሱ
መርካቶ ቦታ ሞላብኝ እና አያት ሪል ስቴት አለልህ አይደል እንዴ? ምንድነው ደግሞ እሱ? አያት ሪል ስቴት የመርካቶን የንግድ ግርግር ወደ ሲኤምሲ የገበያ ማዕከል ይዞላችሁ መጥቷል። ከ21 ካሬ እስከ 200 ካሬ የሚደርሱ ሰፊ የሱቅ አማራጮችን ለሽያጭ አቅርበናል። 25% ብቻ ቅድመ ክፍያ በመክፈል መጀመር ይችላሉ። ለአጠቃላይ መረጃ ካፕሽን ላይ ባለው ስልክ ይደውሉልን። ግን እኮ ብር የለኝም። የለህም እንዴ? ታዲያ